ዛሬ በጣም ቆንጆና ቀላል የእናቶቻችን አይቤ እንዴት በቀላሉ ቤት ውስጥ ማዘጋጀት እንደምትችሉ አሳያችኋለሁ። አሰራሩ በጣም ቀላል ነው። የሚያስፈልጋችሁ ግብአት ደግሞ አንድ ግብአት ብቻ ነው። ሰላም፣ እንዴት ናችሁ? እንደ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህ ቪዲዮ ደግሞ ላይክ አድርጋችሁ ጀምሩት፣ ምክንያቱም በጣም የሚጠቅማችሁ ቪዲዮ ነው። ዛሬ እንዴት አድርገን ቤት ውስጥ ያለምንም ቆምጣጤ ያለምንም ሎሚ እንዴት አድርገን ቆንጆ አይብ እንደምንሰራ እናያለን። አሰራሩ በጣም ቀላል ነው። በጣም ትወዱታላችሁ። ለጨጓራ ለሚያመው ሰው ደግሞ ፍቱን መድኃኒት ነው። ምክንያቱም ፍሬሽ ስለሆነ ወደ አሰራሩ እንሄዳለን። አይብ ለመስራት የሚያስፈልገን እርጎ ወይም ለበን ነው። ብዙ ጊዜ በፍሬሽ ወተት የሚሰሩ ሰዎች አሉ። በፍሬሽ ወተት አይብ አይወጣውም፣ ቺዝ ይሆናል እንጂ ይሄ ወደ ጅብንነት ይቀይራል እንጂ ትክክለኛ አይብ በፍሬሽ ወተት ሎሚ ወይም ቆምጣጤ ተጨምሮ ትክክለኛ አይብ አይወጣውም። እኔ በጉራጌ እናቶች አሰራር ነው የምሰራው። የተጠቀምኩት እርጎ ወይም ደግሞ ዘባዲ ነው። እኔ ትንሽ በዛ አድርጌ ስለምሰራ ነው። እናንተ በምትፈልጉት ከግማሽ ኪሎ ጀምራችሁ መስራት ትችላላችሁ። እኔ ለዛሬ በ5 ኪሎ ዘባዲ ነው እየሰራሁትኝ። ከዛ በኋላ ውሃ ጨምሬበታለሁ። ትንሽ ላላ እንዲልልኝ፣ ወፍራም ስለሆነ ላላ እንዲልልኝ። በለበንም ብሰሩ ደግሞ ሞር ቆንጆ የሆነ አይብ ታወጣላችሁ። ምንም አይነት ሎሚ ምንም አይነት ቆምጣጤ አያስፈልገውም። ብቻ እናንተ ስቴፑን ተከትላችሁ ሞክሩት። መስቀል እንደ መምጣቱ መጠን አይብ ደግሞ አስፈላጊ ነው። በዚህም መንገድ ሞክሩትና ታመሰግኑኛላችሁ። በደንብ አድርጌ ሚክስ አድርጌ ከውሃው ጋር ላላ ካደረገልኝ በኋላ ወደ እሳት እንጥደዋለን። እሳት ስንጠደው ዋና ጥንቃቄ የሚፈልገው እዚህ ጋር ነው። ምንድን ነው ካላችሁኝ፣ በጣም ትንሽ አነስተኛ እሳት ነው የሚፈልገው። ምድጃችን በጣም በአነስተኛ እሳት ላይ እንጥደውና አይባችን እንጥዳለን። የኔ በዛ ያለ ስለሆነ ረጅም ሰዓት ይወስዳል። ከዛ ሄድ መለስ እያለን እናየዋለን። በአንድ በኩል ብቻ እንዳይሆን ድስታችን እናዟዙርና ሁሉም በኩል ድስቱ ብቻ ነው መጋል ያለበት። እንደ ሌላ ምግብ መንተክተክ ምናምን የለበትም። እየበሰለ እንደሆነ የምታውቁት እንደዚህ እንትኑ አጓቱ ወደ ታች ይሆናል። አይቡ ደግሞ ወደ ላይ ፍቆቅ ይልላችኋል። ቀስ እያለ ነው የሚወጣው ነው። እኔ ቢያንስ ከ1 ሰዓት ምናምን ጨርሶብኛል። በምትመለከቱት መልኩ እየሄድኩ እየመጣ እያየሁት ነበረ። በደንብ መስለሉ ኦር ደግሞ አይቡ በደንብ መድረሱ የምታውቁት እንትኑ አጓቱ የውሃ አይነት ይዘት ወይም ደግሞ የውሃ አይነት ከለር ይይዛል። በደንብ በስሏል፣ ጥልል ብሏል ማለት ነው። አሁን ይሄ ዝግጁ ሆኗል፣ በስሏል፣ አልቆለታል ማለት ነው። ምን እናደርጋለን? ጋዙን አጥፍተን ለረጅም ሰዓት መቀዝቀዝ አለበት። ቢያንስ እኔ እንደ ማታ ሰርቼው እንደ ነገ ነው ማጠላው። በትኩስ ለመብላት የማይመችም ደግሞ ደስ አይልም እና አቀዝቅዤው አንድ ቀን ሌሊት ካደረ በኋላ በማግስቱ እንደዚህ ሆነ። መቀዝቀዙን በደንብ የምታውቁት እንዴት ነው? አይብ ወደ ታች ይወርዳል፣ አጓት ወደ ላይ ይወጣል። አሁን ይሄ በጣም ከምነግራችሁ በላይ ቀዝቅዟል ማለት ነው። ቢያንስ ከ13 ከ14 ሰዓት በኋላ እናጠለዋለን። ስናጠለው በወንፊት እንደዚህ እንትኑ ቀዳዳው በጣም ጥቃቅን በሆነ ወንፊት ገለበጥኩት። እንደምትመለከቱት ንጹህና ንጹህ ነው። እናንተ እዚህ ጋር አጓቱ አለመድፋት ይቻላል። ምን ታደርጉታላችሁ መሰላችሁ? ዳቦ ትጋግሩበታላችሁ። በጣም ቆንጆ ዳቦ መጋገር ትችላላችሁ በአጓቱ። እኔ አጓቱን አልፈለግኩትም፣ ለዛ ነው የደፋሁት። መጠጣትም ይቻላል ከወደዳችሁት። እና በመጨረሻም አይባችን እንደዚህ ቆንጆ ሆናል። ቢያንስ ለ30 ለ40 ደቂቃ መንጠፍጠፍ አለበት፣ ውሃ እንዳይኖርበት። በጨርቅ በሀር ጨርቆች በነጠላ መጭመቅ የለም። በራሱ ጊዜ ነው ብትን የሚልላችሁ። ከ30 ደቂቃ በኋላ ውሃ በደንብ ወርዶ ካለቀለት በኋላ እንደዚህ ፍርፍር ያለ ቆንጆ አይብ ሰርተናል ማለት ነው። ይሄ አይብ አሁን ጨጓራ አይነካም። ብዙ ጊዜ ጨጓራ ያሳምማል ስለሚባል ነው። ይሄ ንጹህ ነው፣ ሎሚ የለበትም፣ ምንም አይነት ቆምጣጤ ነገር ስለሌለበት በጣም ፍሬሽ ነው። እንዲባዶ ያለምንም ቅቤ ያለምንም ጎመን ያለምንም አይብ ብትበሉት ራሱ ደስ የሚል ቃና አለው። ይህንን የመሰለ ቆንጆ አይብ ሰርተናል። እናንተም ሰርታችሁ ሞክሩት፣ ትወዱታላችሁ። ይህንን ላይ ቪዲዮ ደግሞ ላይክ አድርጉት፣ በእርግጠኝነት ይጠቅማችኋልና። በዚህ አይብ ደግሞ ዛሬ ለራታችን አነስ ያለ ምግብ እንሰራለን። አይቡ የሰራ ነው ለሰው ነው የሰራ ነው፣ ግን ለራሳችን ቆንጠራ አድርገን እራት እናዘጋጅበታለን። እራቱ ደግሞ በዚሁ አጋጣሚ ሌላ የምግብ አሰራር እናሳያችኋለን። እሱ ምንድነው? ጎመን በአይብ ወይም ደግሞ በጉራግኛ ዝመሞጃት ይባላል። ዝመሞጃታችን ወደ መስራት እንገባለን። ደረቅ መጥበሻ ላይ ቅቤ እንጨምራለን። በዚህ አጋጣሚ ስለ ቅቤ አንድ ነገር ልንገራችሁ። እኔ ቅቤም ሆነ ማንኛውም ምግብ ስፈልግ ከሀገር ቤት ነው ማስመጣ። በባለፈ በሆነ አጋጣሚ እንግራ መጥቶብኝ ከዱባይ ከመሲ ባልትና ስሟ መጥቀስ ስላለብኝ ነው የምናገረው።
ከመሲ ባልትና አነስ ያለ ቅቤ ገዛሁ። ምክንያቱም ስለምፈራቸው የገዛሁት ቅቤ ደግሞ እንደጠበቅኩት አይነት ነገር ነው የሆነው። በቃ ባዝሌል ሙሽ ያኔ ቅቤ ባዝሌል፣ ይሄ የምንቀባው ባዝሌል አለ አይደል? እንደዛ አይነት ልጥጥ የሚል በጣም የሚደብር ቅቤ ነውና የላከችልኝ። እኔ አንድ ቀን ብቻ ተጠቅሜበት ነው እየጣልኩት። ዛሬም እንዲሁ ለመሞከር ባለፈም እንደዚህ ጓደኛዬ ሰርታው አልወደድ ነው፣ ግን ዛሬ ራሴ ሰርቼ ልሞክረው ብዬ ከራሴ ከቤት ከነበረኝ ቅቤ ጋር ሚክስ አድርጌ ሊሰራበት ነው። ጣዕሙ በዚሁ አጋጣሚ እነግራችኋለሁ። እውነት ለመናገር ዱባይ ያላችሁ ነጋዴዎች ፈጣሪን ፍሩ። ንጹህ ገንዘባችን ነው የምንሰጣችሁና ንጹህ ነገር ሽጡልን። ኦንላይን ምግብ ገዝታችሁ የምትበሉ ሴቶች ፈጣሪ ይሆናችሁ ነው ምላችሁ። ወደ አሰራሩ እንሄዳለን። ቅቤ በደንብ ሲቀልጥ ጨው፣ ኮረሪማ እና ሚጥሚጣ ጨምረን ሚክስ እናደርገዋለን። እንትኑ በደንብ መጠበስ አለበት። ቅቤው ያው ትንሽ አጠራጣሪ ነገርም ስላለው። በመቀጠል ጎመን ነው፣ የኢትዮጵያ ጎመን ነው የተከተፈ። በደንብ ድቅቅ ተደርጎ የተከተፈ ጎመን ከቅቤው ጋር በደንብ አድርጌ ያዋህደዋለሁኝ። በደንብ መዋህድ አለበት ቅቤው። ሞቅ ካለ ጎመኑ ሞቅ ማለት መቻል አለበትና በደንብ አድርገን ቅቤና ጎመኑን ሚክስ አድርገን እናዋህደዋለን። በደንብ መዋሃዱን እርግጠኛ ስንሆን አይባችንን እንጨምራለን። አይብ ቅድም ከሰራ ነው አይባችን ላይ ቆንጠር አድርገን እንጨምራለን። እንደነገርኳቸው አይብ የተሰራው ለሰው ነው። ለዛ ቤት ውስጥ ከቀደም ብሎ የሰራሁት አይብ ስለነበረኝ እሱን ከፍሪጅ አውጥቼ ጨመርኩኝ። አንድ ላይ ሚክስ አደርገዋለሁ። እንደምትመለከቱት እኔ አይብ በጣም ስለምወድ ሳያልቅብኝ ነው የምሰራው። ፍስክ ከሆነ እኔ ጋር አይብ አይጠፋም እና በዚሁ አጋጣሚ ይሄንን አይብ ንግድ ልጀምር ነው። እንግዲህ ንጹህ አይብ የምትፈልጉ ሰዎች እኔ ጋር መደወል ትችላላችሁ። በእጄ ሚክስ እያደረግኩት ነው፣ ምክንያቱም አይቡ ፍሬ ነው። ለዛ በእጅ ግዴታ በእጅ መፈታት ስላለበት እንደዚህ አያችሁት፣ ጥቅልል ብሎ ቁጭ ነው የሚለውና በእጄ ፈታ አድርጌ ሚክስ አደርገዋለሁ። ምግብ በእጅ አይታሽም፣ ክትፎ በእጅ አይታሽም ምናምን ብላችሁ የምትሰክሱ ሰዎች ካላችሁ ሶሪ፣ እኔ እንደዚህ ነው እንደ እናቴ ነው የምሰራው። ከዛ በደንብ እንደዚህ ሚክስ አድርጌ እንትን ካረኩት በኋላ እንደየአስፈላጊነቱ ታይቶ ሚጥሚጣ ይጨምራል። ሚጥሚጣን ጨምሬ ያለው ቆንጆ አድርጌ ሚክስ አድርገዋለሁ። በጣም ጸዴ ምግብ ነው ታውቃላችሁ። ያ መቼስ ጉራጌ ሆኖ ጎመን በአይብ የማይወድ ሰው ይኖራል ብዬ አላቅም። ይሄ ጉርሻ ለናንተ ነው እናላችሁ። ጸዴ ነገር ሰርተናል። ትንሽ ያው የቅቤው ሽታ ያን ያህል ብዙ አይደለም። እንግዲህ ጣዕሙን ቀምሰን እናየዋለን። ጣባ የለንም። ጎመን በጣባ ነበር የሚቀርበው። እንዳለመታደለው ነው ጣባ ስለሌለን ባለችን ሳህናችን ቀረብረብ እናደርጋታለን። እንደዚህ አስተካክለን ትንሽ ምናምን ጸዳ እናደርጋታለን። ምክንያቱም ለእንግዳ ነው፣ እንግዳ አለ። ለእንግዳችን ዝና ለራሳችንም ቢሆን እንደዚህ ጸዳ ታደርጉታላችሁ። በማንኪያ ቅርጽ ታወጡለታላችሁ። በጣባ ቢሆን እንዴት አባቱ እንደሚያምር ልነግራችሁ አልችልም። እና እንደዚህ ቅርጽ ስታውጡላት ደግሞ አቤት ማማሯ፣ ከመበላቷ ማማሯ